ሰላታችን በዚህ መልኩ የምንሰግድ ከሆነ ሰላታችን ተቀባይነት የለውም። ሰላት እርጋታ ያስፈልገዋል። መረጋጋት የሰላት አርካን ወይም ማዕዘን ነው። ሰላቱ ተቀባይነት እንደሌለው አንድ የሚጠቁም ሐዲስ አለ። አቡ ሁረይራ በዘገበው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ በተቀመጡበት አንድ ሰሃባ መጣና ሰላትን ሰገደ። መጣና ሰላምታን አቀረበላቸው። የአላህ መልእክተኛ ሰላምታውን ከመለሱ በኋላ አልሰገድክም፣ ሂድና ስገድ አሉት። በሁለተኛ ሄደና ሰገደ። መጣ፣ አሁንም ሰላምታ አቀረበላቸው። ኢርጂዕ ተመለስ፣ አልሰገድክም አሉት። አሁንም ሰግዶ መጣ። በሶስተኛ ምን አላቸው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ በላይ ማሳመር አልችልም አላቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዴት መስገድ እንዳለበት አስተማሩት ማለት ነው። በመጀመሪያ ወደ ሰላት ለመግባት ባሰብክ ጊዜ ተክቢረተል ኢህራም ትላለህ አሉት። ከዛ ላይ ያገራልህን የቁርአን አያዎችን ታነባለህ። ፋቲሃ ከፋቲሃ በተጨማሪ ሌሎችን ትቀራለህ አሉት። ከዛ በኋላ ወደ ሩኮ ትወርዳለህ። ሩኮ ላይ በዚህ መልኩ እንወርዳለን፣ ትረጋጋለህ አሉት። መፍጠን አይቻልም፣ እዚህ ጋር ትረጋጋለህ አሉት። ከሩኮ ከተነሳ በኋላ ቀጥ እስክትል ድረስ መረጋጋት አለብህ አሉት። ስለዚህ መረጋጋት የሚባለው የሰላት አርካን ነው ማለት ነው። ሱጁድ ከወረድክ በኋላ መቸኮል አያስፈልግም፣ እንዲህ መረጋጋት ያስፈልጋል ሱጁድ ላይ ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መልኩ አስተማሩት ማለት ነው። ስለዚህ ሰላታችን ስንሰግድ በእርጋታ መስገድ አለብን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።